ያን ሁሉ ስለፋ ስጥር የነበረው ከቅመሜ ጋር ላለመለያየት ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ጨረቃዎች ማለቴ ብሩኬና ሀይሚ በቤታቸው አልመጡም። ሰው ብሩኬ በፍፄ ቤት ተጋብዞ ነበር። ቅመምዬ ግን አልመጣችም። ቤተሰብ ስንቴ እንዳየሁት ቤቷን ሼር አድርጋለች፣ በሌላ ሰው ቤት ተጋብዛለች ብዬ እኔ ራሴ ነኝ የማውቀው። እንግዲህ እያንዳንዳችሁ እነሱን 12 ሰዓት የምትጠብቁ ራሳችሁ ታውቁታላችሁ ምን ያህል እንደምንጠብቃቸው ማለት ነው። እና ያው ብሩኬ መጥቷን እንግዲህ በፍፄ ቤት አየሁት። አንዳንድ ነገር እንግዲህ ሰሞኑን በተፈጠረው ነገር ብሏል። ምንድነው ያለው? ብዙ ነገር እንትን ብዬ ልጅቱንም ከቡታጅራ መጥቼ ከዚህ በፊት ቴክስት እንደምናወራ እዚህ ከእሷ ጋር ለመጨረስ ፈልጌ ነው እንደዚህ ያደረኩት ደግሞ ከቅመሜ ጋር ላለመለያየት ነበር። ግን ነገሩ ደግሞ ሳላስበው እኔ ላይ መከራ ሆነብኝ። ችግር ገጠመኝ። እኔ እንደዚህ ይሆናል ብዬ አላሰብኩትም ነበር። ሶ እኔ ብዙ ነገር አድርጌያለሁ፣ ብዙ ለፍቻለሁ ለፍቅራችን ብዬ፣ ለቅመሜ ብዬ፣ ቅመሜን ላለመለየት ብዬ እያለ ብዙ ነገር ሲል ነበር እንግዲህ ለብሩኬ ማለት ነው። ሶ እንግዲህ ያው እዩም ትናንትና እንዳለቀሰችና ከፊቴ ላይ ሆና እንድታለቅስ ማንም ሴት በእኔ የተነሳ እንዲያለቅስብኝ አልፈልግም። ግን በስተጀርባ ከኔ በፊት ማለት ከኔ ሳላያት እንደፈለገች መነፍረቅ ትችላለች። ግን እኔ አይኔ እያየ ሴት ልጅ እንዲያለቅስብኝ በእኔ አልፈልግም እያለ ሲል ነበር። በነገራችን ላይ ብሩኬ ለሴት ልጅ ያለው ክብር ደስ ይለኛል፣ እውነት ለመናገር ማለት ነው። ይሄን የምላችሁ አይታችሁት ከሆነ ማለት ነው። አንዳንዴ ስታወሩ ወለም ዘለም አለ። ይሄ እሱ ግን ከመጀመሪያውም ጀምሮ አይታችሁ ከሆነ ለሴት ልጅ በጣም ክብር አለው። ሴት ልጅ በሱ ፍቅር ተይዛ እንድታለቅስ አይፈልግም። ብዙ ብቻ ሪስፔክት ያደርጋል በጣም ማለት ነው። እና ደስ ይለኛል፣ ይሄ ነገሩን እወድለታለሁ። እና ይቺ ቃላት ሲናገር ለፍፄ በጣም ተመችቶኛል፣ እውነት ለመናገር ማለት ነው። እና በጥቅሉ ልጅ የእግዚአብሔር ጸጋ ነው፣ ልጅ ትልቅ ነገር ነው ብሏል ብሩክ። አንድ የተናገረው ትልቅ ነገር አለ። ግን እውነት ለመናገር እንደ ልጅ በቃ እኔ እንጃ ማለት በህይወታችሁ ምን ልትመኙ ብር ልትመኙ ትችላላችሁ። ብቻ አላቅም፣ ሁሉ ነገር ኑሯችሁ አንድ ነገር አሁን ለምሳሌ የመዳም ቅመሞች በዚህ አጋጣሚ አንድ ነገር የምመክራችሁ ነገር ቢኖር ምንድነው? ብዙ ጊዜ ስደት አለም ላይ የምንሄደው ብር ለማግኘት፣ ለማጠራቀም፣ ቤት ለመግዛት፣ ቤት ለመገንባት ብቻ ብዙ ነገር ፏ ብለን ለመኖር ነው አይደለ? ያንን ሁሉ አሳክተን ግን ማለት ነው እውነት ለመናገር ልጅ ከሌለን ህይወታችን ባዶ ነው። እኔ እንደራሴ እንደምላችሁ እንዳየሁትም ተሞክሮ ብቻ አላውቅም። እና ልጅ በጣም እንደው ልዩ ማለት እኔ እንጃ የተለየ ስጦታ ነው። የእግዚአብሔር ስጦታ ነው ልጅ እንግዲህ። እና በጣም አሪፍ በቃ ስጦታ ነው የምላችሁ። እና እኔ እንጃ ይሄ ነው ብዬ ለመናገር ይከብደኛል። እና ምን ብላችሁ ፈልጌ ነው በዚህ አጋጣሚ አሁን ብዙ ጊዜ ዩቲዩብ፣ ቲክቶክ የምናየው አረብ ሀገር ያለን ልጆች ነን የምንከታተለው ማለት ነው። እና እህቶቼ ማለት ነው አንድ ምክር መክራችሁ ነገር ምንድነው? ብር ብር እያላችሁ በሰዓታችሁ በሰዓት በቃ በተለይ ሴቶች በሰዓት ሀገራችን ገብተን ያለንን ይዘን አግብተን መውለድ አለብን። እሺ ቢያንስ እንኳን እኛን የሚያስጠራ እኛ እንኳን ብንሄድ እኛ እንኳን እንትን ብንል በቃ ለልጃችን እኔ እንጂ አላቅም። ለፍተን ለፍተን አንዳንዴ ቆም ብላችሁ ስታስቡት ለማን ነው ትላላችሁ። እና ይሄን ልላችሁ የተነሳው ልጅ የተለየ ጸጋ ነው ብሎ ተናግሯል ብሩኬና ከዛ አንፃር ነው። በዚህ አጋጣሚ እውነት ለመናገር ቪዲዮዬን የምትሰሙት ከሆነ በተለይ የአረብ ሀገር ዝም ብላችሁ ብር ብር እያላችሁ የምትሰሩ ልጆች ራሳችሁን ቁማችሁ ገንዘብ ብታደርጉ ታሪፍ ነው ብዬ ነው የማስበው። እና ለማንኛውም ቤተሰቦቼ ማለት ነው እና ወደ ቅመሞቹ ስመጣ ምን መሰላችሁ? እንግዲህ ሀይሚ ልትረዳኝ አልቻለችም። ሀይሚ እኔን መረዳት ካልቻለች መተው ነው ያለባት። አሁን እኮ እልህ ገብታ ነው እንጂ እኔን እንትን ወዳኝ ወይም ፈልጋኝ አይደለም። ከእዩ ጋር እልህ ይዟት እሷን ለማናደድ ብላ ነው። ትናንትና እንግዲህ በዛን ሰዓት አንተ ባትኖር እኔና እዩ እንደዛ ብለን ብትደርስብን ኑሮ እኔ ሌላ ነገር ያደረኩ ነበር የሚመስላት። ግን እንደዛም ሆኖ ንግግሯን አላቆመችም። በእኔ ቦታ ብትሆኑ እናንተ ምን ትላላችሁ? እንደውም ምን ሆኜ ነው እንጂ እናንተ ብትሆኑ ወንድ ልጅ ቢሆንስ ክብሩ ሲነካ ይወዳል ወይ?
ለምን ሀይሚ ያለፈ ንግግር ትናገረኛለች? ለምን እኔ እንደዚህ ይሆናለሁ ምናምን ነገር እና ብራዬ ያው እሷ እኮ እንዴ ስለምትወድህ እኔ የምወደውን ሰው አሳልፌ አልሰጥም ማለች አይደል እንዴ ቅመሙ እውነቷን ነው። ትክክል ናት። ለምን የምትወደውን ሰው አሳልፋ ትሰጣለች? ሶ አሁን እርግጠኛ ነኝ ሀይሚ ማለት ነው እንደገና አሁን ብሩኬ መለስ ሲል ሀይሚ ደግሞ አምራ ትጣላለች። ለማንኛውም ግን እውነት ለመናገር ቅር ብሎኛል ዛሬ በቤታቸው ስላልመጡ ጠብቂያቸው ነበረ። ቅመሟም በሰው ቤት አልተጋበዘችም እንግዲህ ዛሬ አልመጣችም። ብትጋበዝ ኑሮ ሼር ታረግ ነበር። ለማንኛውም ሀይሚና ብሩኬ መቼም አይለያዩ። ይሄ የታወቀ ነው። ሲጀመር ስራ ነው ሁሌ የምምላችሁ ነገር ነው። አንዳንድ ልጆች አላችሁ ኮሜንት ላይ ለምን ስራ ቢሆንስ ለምን ክብሯን ይነካታል ምናምን እየተመካከሩ እኮ ነው ውዶችዬ፣ እየተመካከሩ ነው የሚሰሩት። እሺ እየተመካከሩ ነው ማለት ነው። እሺ